ምናልባት ኦንላይን ከቤት የማትወጡ ይሄን ድምጽ የምትሰሙ ትኖሩ ይሆን? ከቤት የማያስወጣ ጉዳይ ያላችሁ፣ ካልጋ የማያስነሳ ጉዳይ ያላችሁ ትኖሩ ይሆን? እንዲህ እየሰበኩኝ ምናልባት በብዙ ሁኔታ ሆናችሁ ብቸኝነት የሚሰማችሁ ትኖሩ ይሆን? ጳውሎስ እንዳስታወሰን የማስታውሳችኋለሁ በዚህ ቃል ላይ ቆሜ በእናንተ ያደረ እግዚአብሔር መንፈስ አጽናኝ፣ የሚደግፍ ደግሞ የተጠበቀ የተሰጣችሁን አደራ እንድትፈጽሙ የሚረዳ አምላክ መንፈስ ቅዱስ የተባለ ጌታ በውስጣችሁ እሱ ከሐዘን ያወጣል፣ ከብቸኝነት ያወጣል፣ ከብሶት ያወጣል፣ ከመገፋት፣ ከመናቅ፣ አንደርማይን ከመደረግ፣ ከዝቅታ ነፃ ያወጣል፣ የተጽናና ያደርጋል። የተቀበላችሁትን አደራ እንድትወጡ እንድትፈጽሙ ደግሞ ጸጋ አቅምን ይጨምራል። እግዚአብሔር ተባረከ። ያግዘኛል። አያችሁ፣ እንደዚህ አይነት ተግዳሮት ለካ የተሰጠውን ስጦታ እንዲዳፈን አድርጎታል። ልሰማ ነው። እንደዚህ አይነት ፈተና ውስጥ ሲያልፍ ለካ ከመቀጣጠል አውጥቶት ነበር። እንደዚህ ሲያደርጉት የሰማችሁኝ ነው። ልክ የሚቀጣጠል የተሰጠው ሰውዬ ነው፣ ግን ይዘውት ነበር። ለካ ስጦታ ለካ ይያዛል። አንተ ቅባት ለካ ኦዲየንስ ይይዛል። ትልልቅ ነገር ኖሮ አንዳንድ ጊዜ እንትን የሚሰማ ሰው ግትር ሲል ጥፍት ይላል። ለካ ይህን ሰውዬ አቀዛቅዘውት ነበር። አቀዛቀዙት፣ ቅዝቅዝ አለ።